ብራዘር ዛሬ የምነግርህ ስለ ደንቦሎጂ ነው። ይህ ደንብ ከተማችንን ያስጨነቀው ወረርሽኝ አረንጓዴ በአረንጓዴዎቹን ግጥም አድርገው ለቅፈላ እንደሚወጡ ማንም ሰው ያውቃል። ግን መንገድ አለው እንዴት አድርገህ እንደምትወጣው ማለት ነው። መጀመሪያ ለስልስ ትላለህ፣ ለስልስ ብለህ ታናግራለህ። አልሆንም ካለ ማለት ነው ሸጉጥ ታደርጋለህ። እነሱ ለቅፈላ ነው የሚወጡት ወንድሜ፣ በምንም መልኩ ልታሸንፍ አትችልም ማለት ነው። እኔ ሪል ስቶሪ ልንገራችሁ ማለት ነው። ሴፕቲክ ታንክ አሸተተ አፈላ ምናምን ተብሎ ወደ ማታ አካባቢ ከችላሉ ማለት ነው። ከዛም በኋላ ሰዎቹ ይነገራቸዋል። ወዲያውኑ ሌሊቱን ግጥም አድርገው አሰርተው ያድራሉ ማለት ነው። ከዛ በኋላ በነጋታው 4 ምናምን ነው ከቻሉና እዚህ ጋር ትላንትና እንትን ያሸተዋል ሴፕቲክ ታንክ ምናምን። እንዴ ተሰራ እኮ ምንድነው የምትሉት? ተሰርቶ እኮ ምን አላያችሁትም እንዴ? ምን አይ ትላንትና ስለሸተተ ዛሬ ትቀጣለህ ብሎ ደረሰኝ 300 ሺህ ብር ማለት ነው። እንዴ 300 ሺህ ብር ለጥፋ ብሮጂ፣ ለጥፍ ይኸውልህ 300 ሺህ ብር የሚባል ቅጪ እኛ አናውቅም ማለት ነው። ስለዚህ ለጥፍ። ሁለተኛ ደግሞ ማለት ነው በዛ ላይ እንግዲህ ካጠፋ እሺ ተቀጣ፣ ችግር የለም። ግን እጁም አይነት አለው። አሁን ለምሳሌ ከ12 ሰዓት በፊት በር ላይ መኪና አጠብክ ተብሎ የሚጣለው የቅጪ አይነት ማለት ስፔሻል ነው። ብሩ 22 ሺህ ብር ምናምን ነገር ሪል ስቶሪ ነው የምነግርህ እኔ ከየትም ፈጥሬ አይደለም ማለት ነው። በዛ ላይ ደግሞ ማለት ነው ሶስተኛው ኬስ ወይኔ የመንገድ ላይ ንግድ እንኳን አይደለም ኢትዮጵያ ማለት ነው ዩሮፕ የመንገድ ላይ ንግድ አለ። አሁን ግን ማለት ነው በቃ ድሃው በቃ የሌለ በቃ ወይኔ አባቴ እናንተ ፈጣሪ ነው እንግዲህ ማይላችሁ። ፈጣሪ እንግዲህ እንደምንም አድርጎ ይካሳችሁ ወዳጄ። ለማንኛውም አለው ይመቻችሁ። ቀረ ያላችሁ ደንቦች ካላችሁ ደግሞ ማለት ነው አዋሩኝ። ኖርማል ነው በቃ ቅፈላም አይነት አለው። እንዴ ማህበረሰብ ድሃ ነው ከየት ያመጣል? ከየትም አያመጣ።